እባክህ አሳምረው ኸልቁን አታስቸግረው ቀልቡን ወደ አንተ አዙረው ኸይር እንዲሠራ አዘው ሙሐመድ ረሱል ዓመቱ በሂጅራ አቆጣጠር በሁለተኛው ዓመት ረመዷን 17 ነው። በረሃው እንደ ወትሮው ሞቃት ቢሆንም የዛሬው አየር ግን የሌላ ታሪክ ሽታ አለው። በምድረ በዳው መሃል በታሪክ መዝገብ ላይ የማይጠፋ ትልቅ አሻራ ሊቀመጥ ነው። በአንድ በኩል ለዓመታት ግፍና መከራ ሲደርስባቸው የነበሩ ሃይማኖታቸውንና ቤተሰባቸውን ጥለው የተሰደዱ 313 የእምነት አርበኞች፣ በሌላ በኩል ደግሞ በቁጥርም በዝግጅትም የላቁ በኩራትና በትዕቢት የተወጠሩ 1000 ጣዖት አምላኪያን የቁረይሽ ተዋጊዎች ዛሬ በድር ላይ እውነትና ሐሰት ፊት ለፊት ይገጣጠማሉ። ሁሉም ነገር የጀመረው በአቡ ሱፊያን ከሚመራው የንግድ ቅፍለት ጋር ነው። ሙስሊሞች በደልና ዛቻ ሲደርስባቸው ንብረታቸውን ቀምተዋቸው ወደ መዲና እንዲሰደዱ በመሆናቸው ምክንያት ያን የቀረባቸውን ንብረትና መብት ለማስመለስ ቅፍለቱን ለመጥለፍ ቢወጡም አቡ ሱፊያን ግን በብልሃት አመለጠ። ነገር ግን የመካ መሪዎች በተለይም አቡ ሱፊያን በተለይም አቡ ጃሂል ይህንን አጋጣሚ ተጠቅሞ ሙስሊሞቹን ጨርሶ ለማጥፋት ቆርጦ ተነሳ። አቡ ጃህል በድር ላይ ለ3 ቀናት እንቆያለን፣ ግመሎችን እናርዳለን፣ ጠጅ እንጠጣለን፣ አረቦች ሁሉ ስለ እኛ ጉልበት ይሰማሉ ሲል ዛተ። ትዕቢት አይኑን አውሮታል። የጦርነቱ ዋዜማ ሰማዩ በከዋክብት ተሞልቷል። ሙስሊሞች ደክመዋል። ቁጥራቸውም ጥቂት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አይናቸው እንቅልፍ አላወቅም። ወደ ጌታቸው እጃቸውን ዘርግተው ተማጸኑ። ጌታዬ ሆይ የገባህልኝን ቃል ኪዳን ፈጽምልኝ። ይህች አነስተኛ ስብስብ ዛሬ ከጠፋች ከዛሬ በኋላ በምድር ላይ የሚገዛ አይኖርም እያሉ የላይኛውን ልብሳቸው እስኪወድቅ ድረስ ተንሰቅስቀው ጌታቸውን ለመኑ። በዚያች ሌሊት ላይ የአላህ ሰላምና እርጋታን አወረደላቸው። ዝናብም ጣለ። ለሙስሊሞች አሸዋውን አርጥቦ እርምጃቸውን የሚያቀና ለጠላቶቻቸው ግን ጭቃ አድርጎ እንቅስቃሴያቸውን የሚገታ ተአምራዊ ዝናብ ሆነ። ፀሐይ ስትወጣ ሜዳው በሰይፎች ብልጭታ ተሞላ። እንደ ወጉ መጀመሪያ የነጠላ ለነጠላ ፍልሚያ ተጀመረ። የኢስላም አንበሶች ሐምዛ፣ ዓሊይና ኡበይዳ ወደፊት ወጡ። በአጭር ደቂቃ ውስጥ የቁረይሾች ጀግኖችን ድባቅ መቱ። ከዚያም አጠቃላይ ጦርነቱ ተቀጣጠለ። አየሩ በጩኸትና በሰይፍ ድምፅ ተሞላ። ሙስሊሞች አሐድ አሐድ አላሁ አክበር እያሉ እንደ አንበሳ አጓሩ። በዚያ ሰዓት ነበር ታላቁ ተአምር የሆነው። አላህ 1000 መላእክቶችን በቅደም ተከተል አወረደ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ጭብጥ አሸዋ አነሱና በመዳፋቸው ፊቶቻቸው ይበላሹ ብለው ወደ ከሃዲያን ያን አሸዋ በተኑት።
የአሸዋ የነካቸው ከሃዲያን በሙሉ አይናቸውን አወረው። ፀሐይ አናት ላይ ስትደርስ የጦርነቱ መልኩ ተቀየረ። የትዕቢቱ ተራራ አቡ ጃሂል ተገደለ። የቁረይሾች መሪ አንድ ባንድ ወደቁ። 313 ሰራዊት 1000 የታጠቀ ሰራዊትን አሸነፈ። ይህ ድል የቁጥሮች ሳይሆን የእምነት ድል ነበር። በድር የኢስላም ታሪክ መቀየሪያ ሆነ። ፍትህ በበቀል ላይ፣ እውነት በሐሰት ላይ የበላይነቱን አረጋገጠ። እነዚያ በበድር ላይ የተሳተፉ ሷሃቦች የበድርዩን ተብለው በታሪክ ትልቅ ክብር ተሰጣቸው። ዛሬም ድረስ በድር የጽናት የተስፋና የመለኮታዊ እርዳታ ምልክት ሆኖ ዘላለሙ ይኖራል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአላህ ብዬ እወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሰራላችሁ የምትፈልጉት ፕሮግራም ካለ ኮሜንት ያድርጉ።